አዲስ የጸደቀው የክልሉ የገጠር መሬት አስተዳደርና አጠቃቀም አዋጅ ይዘቱን ስንመለከት በአጭሩ ከዚህ በፊት ከነበሩት የክልሉ የመሬት ሕጎች በተለየ መልኩ ዘመናዊ የመሬት አስተዳደር መርሆችን ያካተተ ሕግ በመውጣቱ ለክልሉ ማህበረሰብ ጉልህ ጥቅም ከመስጠቱን ባሻገር ብዙ የሚያስሩ ድንጋጌዎችን መፍትሄ የሰጠ ነው። ለአርሶ አደሮች፣ ከፊል አርብቶ አደሮችና ለሃይማኖት ተቋማት የተሰጠው በመሬት ላይ ያላቸው መብት የይዞታ መብት ነው። የገጠር መሬት የይዞታ መብት በመሬቱ መጠቀምን፣ ማከራየትን፣ በጋራ እርሻ መስጠትን፣ የመጠቀም መብትን፣ በዕዳ ዋስትና ማስያዝን፣ ከባለ ሀብት ጋር በጋራ ማልማትን፣ በውርስ ወይም በስጦታ ማስተላለፍን፣ በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን፣ ይዞታ ማቀራረብን፣ የግል ይዞታን በኩታ ገጠም ወይም በክላስተር ማረስን እንዲሁም በሌላ የገጠር መሬት መለወጥን ያጠቃልላል። ይህ አዋጅ ከዚህ በፊት ከነበሩት የይዞታ መብቶች ጋር ሲነጻጸር ተራማጅ የንብረት መብትን የሚያከብሩ መብቶችን ያካተተ መሆኑ እንዳለ ሆኖ የስጦታና የውርስ መብቶችን እንደሚከተለው ይደነግጋል። ስጦታን በተመለከተ የገጠር መሬት ባለይዞታ ይዞታውን በቤተሰብ ሕጉ የስጋ ዘመዳሞች እንዲሁም በውል በተደገፈ የጦረኛ ስምምነት ውል ለገባለት ማንኛውም ሰው በስጦታ ማስተላለፍ ይችላል። ይህ እንደተጠበቀ ሆኖ ባለይዞታው በውል በተደገፈ የጦረኛ ስምምነት ውል ለገባለት ለማንኛውም ሰው በስጦታ ማስተላለፍ መብቱ ነው። ነገር ግን በስጦታ ሲደረግ አካል ጉዳተኞችና እድሜያቸው ለአካለ መጠን ያልደረሱ ልጆችን የሚጎዳ ከሆነ በሕግ ፊት ተፈጻሚነት አይኖረውም። የውርስ መብትን በተመለከተ የገጠር መሬት ባለይዞታ ይዞታውን በፍትሐ ብሔር የውርስ ሕጉ ድንጋጌዎች መሰረት ለማንኛውም ሰው ማውረስ ይችላል። ከዚህ በፊት የነበረው ገደብ ማለትም የገጠር መሬት ለመውረስ በግብርና ስራ መሰማራት ግዴታ ነው የሚለውን ከግምት ውስጥ ሳያስገባ አንድ ባለይዞታ መብቱን በየደረጃው ለልጅ፣ ለእናት፣ ለአባት፣ ለአያት፣ ለቅድመ አያት ማውረስ ይችላል። በዚህ አዋጅ የመንግስት ሰራተኛ የገጠር መሬት መውረስ ይችላል። የይዞታ መብትን ለመውረስ የሚከለክሉ አሳሪ ገደቦች በዚህ አዋጅ መሰረት ተነስተዋል። ባለይዞታው በኑዛዜ ሳይወርስ በሞተ ጊዜ ወይም ኑዛዜው ፈራሽ ከሆነ የፍትሐ ብሔር ሕጉ ያለ ኑዛዜ የውርስ ድንጋጌዎች ተፈጻሚ ይሆናሉ። ሆኖም በኑዛዜ የሚተላለፉ ተግባር አካለ መጠን ያልደረሰውን የተናዛዡን ልጅ ሕጋዊ ወራሽነት መብቱን የሚነቅል ወይም የተናዛዡን የትዳር ጓደኛ ሕጋዊ መብት የሚጎዳ ሆኖ ከተገኘ በሕግ ፊት የሚጸና አይሆንም። ባለይዞታው ይዞታና ለተወሰነ ጊዜ ደግሞ የመጠቀም መብቶቹን ከአንድ በላይ ለሆኑ ሰዎች በኑዛዜ ሊያስተላልፍ ይችላል። የኑዛዜ አደራረግ በፍትሐ ብሔር ሕግ ውስጥ እንደተደነገገው ኑዛዜ የሚሰጥባቸው መስፈርቶች ማሟላት የሚጠበቅበት ሆኖ በግልጽ ኑዛዜ የሚደረግ ኑዛዜ ግን አግባብ ላለው የወረዳ ወይም የከተማ መሬት ጽሕፈት ቤት ቀርቦ መመዝገብ አለበት። አዋጁም ከዛሬ ጀምሮ በሁሉም የክልሉ የገጠር መሬት ተፈጻሚ ይሆናል። በተጨማሪም በይዞታ የመጠቀም መብትን ለብድር ዋስትና ከማስያዝ ጋር ተያይዞ የገጠር መሬት ባለይዞታ የመጠቀም መብትን ለሕጋዊ የፋይናንስ ተቋማት ለብድር ዋስትና አድርጎ ማስያዝ እንደሚችል መብት ይሰጣል።